አሜሪካ እንዴት የዓለም ልዕለ ኃያል ሆነች? የአሜሪካ ልዕለ ኃያልነቷ የማያጠራጥር ሆኖ ሳለም ይህ ልዕለ ኃያልነት የመጣው ከየትኛው ይሆን? ታሪካዊ፣ መልክዓ ምድራዊ፣ ኢኮኖሚያዊ፣ ወታደራዊ፣ ስነ ሕዝባዊ ወይስ ተቋማዊና የቴክኖሎጂ ፈጠራዎች? በተለይ ከቀዝቃዛው ጦርነት በኋላም አሜሪካን የዓለማችን ብቸኛ ልዕለ ኃያል ሀገር ያደረጓት ምን ይሆን? የአሜሪካ መልክዓ ምድራዊ። ለአሜሪካ ልዕለ ኃያልነት አንዱ መሰረታዊ ምስጢር የአሜሪካ ወደር የለሽ መልክዓ ምድር ሲሆን በሁለት ሰፊ ውቅያኖሶች መከበቧና ሰላማዊ ጎረቤቶቿ ካናዳና ሜክሲኮ መኖራቸው ለ150 ዓመታት ያህል ከወረራ ጠብቀዋታል። ይህ ቻይናን ከመሳሰሉ በ19 ሀገራት ከመከበብ አልፈው ከብዙዎቹ ጋር የግዛት ውዝግብ ካለባቸው ተቀናቃኞቿ በእጅጉ ይለያታል። አሜሪካ ሰፊ የተፈጥሮ ሀብትና ከሌላው ዓለም የበለጠ ለንግድ አመቺ የሆኑ የውሃ መጓጓዣዎችና ወደቦችም አሏት። ይህ መልክዓ ምድር እንደ አውሮፓውያን አቆጣጠር በ1783 እና በ1853 መካከል ብቻ ግዛቷን በ3 እጥፍ ለማስፋት አስችሏታል። የአሜሪካ የኢኮኖሚ ጥንካሬም። በኢኮኖሚ ረገድ አሜሪካ በከፍተኛ የምርት ብቃትና የፈጠራ ሥራ የበላይነት ይዛ ቆይታለች። ከ1898 ጀምሮ የዓለማችን ትልቁ የኢኮኖሚ ባለቤትም ሆናለች። በተለይም እንግሊዝ በሁለተኛው የዓለም ጦርነት ወቅት ለ6 ዓመታት በደረሰባት ድብደባና የጦርነት ወጪ ምክንያት ኢኮኖሚዋ ክፉኛ ሲመታ፣ አሜሪካ ግን በተከታታይና በፍጥነት ስታድግ ቆይታለች። ምክንያቱም በአሜሪካ ግዛት የተካሄደ ጦርነት ባለመኖሩ ፋብሪካዎቿና መሠረተ ልማቶቿ ሳይገደቡ እንዲያድጉ እድል አግኝተዋል። ከሁለተኛው የዓለም ጦርነት በፊት ልዕለ ኃያል የነበረችው እንግሊዝ ለጦርነቱ ማስፈጸሚያ ከአሜሪካ ከፍተኛ ብድር መውሰዷ ከጦርነቱ በኋላ ከአበዳሪነት ወደ ተበዳሪነት አውርዷታል። የእንግሊዝ መውረድም የአሜሪካን የከፍታ ጉዞ አጠናክሮታል። ይህም እንደ አውሮፓውያን አቆጣጠር በ1944 የተደረገው የብሪቴን ውድስ ስምምነት የዓለም የገንዘብ ስርዓት መለኪያ ከእንግሊዝ ፓውንድ ወደ አሜሪካ ዶላር እንዲዞር አድርጎታል። ዶላር ከወርቅ ጋር እንዲተሳሰር ተደርጎ የዓለም መጠባበቂያና መገበያያ ገንዘብ ሆኖ እንዲጸና እድል ፈጥሯል። ይህም በአሁኑ ወቅት አሜሪካ በሁለተኝነት ከምትከተላት ቻይና በ3 እጥፍ የሚበልጥ ሀብት ለማከማቸት አስችሏታል። አሜሪካ በማርሻል ፕላን አማካኝነት አውሮፓን መልሳ ለመገንባት በቢሊዮን የሚቆጠር ዶላር አፍሰሳለች። ይህ ደግሞ የአውሮፓ ሀገራት በአሜሪካ ኢኮኖሚ ላይ ጥገኛ አድርጓቸዋል። በአሁኑ ወቅት የዓለማችን እጅግ ትርፋማ ከሆኑ 2000 ኩባንያዎች መካከል 600 የሚሆኑት የአሜሪካ ናቸው። በተጨማሪም ከ35% በላይ የሚሆነውን የዓለም የቴክኖሎጂ ፈጠራ የምታመነጨው አሜሪካ ነች። የአሜሪካ የወታደራዊ የበላይነትና ጥምረት። በወታደራዊ መስክ በቅኝ ግዛት ላይ ተመስርቶ የነበረው የእንግሊዝ ልዕለ ኃያልነት ማክተሙን በይፋ ያበሰረው የሱዌዝ ቦይ ቀውስ ነው። እንግሊዝ በግብፅ ላይ የወሰደችውን ወታደራዊ እርምጃ አሜሪካ ባለመደገፏና እንግሊዝ ጦሯን እንድታስወጣ በማድረግ የዓለም ፖሊስነቷን እንግሊዝ ደግሞ ተከታይነቷን ያረጋገጠ የታሪክ አጋጣሚ ሆኗል። በአሁኑ ወቅት አሜሪካ ከዓለም አቀፍ የመከላከያ በጀት 40% የሚሆነውን በማውጣት ወደር የላትም። በ42 ሀገራት ውስጥ 587 ወታደራዊ ካምፖች አሏት። ይህም በየትኛውም የዓለም ክፍል በየትኛውም ጊዜ ጦርነት የመክፈት አቅም ያላት ብቸኛ ሀገር አድርጓታል። ከ1945 በኋላ ኔቶን በመመስረትና በማርሻል ፕላን አማካኝነት አጋሮቿን መልሳ በመገንባት የሶቪየት ኅብረትን መስፋፋት ተቋቁማለች። በአሁኑ ወቅት አሜሪካ 68 ወታደሮች አጋሮች ሲኖሯት ከተቀናቃኞቿ የተሻለ ጠንካራ አድርጓታል።
የአሜሪካ የታሪክ አጋጣሚ። የአሜሪካ ዋነኛ መሸጋገሪያ ነጥብ ሁለተኛው የዓለም ጦርነት ነው። ከሁለተኛው የዓለም ጦርነት በኋላ ዓለም አቀፋዊ የኃይል ሚዛን ከታላቋ ብሪታንያ እንግሊዝ ወደ ዩናይትድ ስቴትስ የዞረበት ሂደት የታሪክ ትልቅ ምዕራፍ ነው። ይህ ሽግግር በድንገት የተከሰተ አልነበረም። እንግሊዝ በጦርነቱ ምክንያት የነበራት አቅም በመዳከሙና አሜሪካ ደግሞ ባልተነካ የኢኮኖሚና የወታደራዊ ቁመና ላይ በመገኘቷ የመጣ ውጤት ነው። ጦርነቱ አውሮፓንና እስያን ሲያወድም፣ አሜሪካ ግን በግዛቷ ላይ ምንም ጉዳት ሳይደርስባት በኢኮኖሚና በወታደራዊ መስክ ጠንክራ ወጥታለች። የተባበሩት መንግስታት ድርጅት፣ የዓለም ባንክና IMF የመሳሰሉ ተቋማትን በመቅረጽ የዓለምን ስርዓት በራሷ ፍላጎት መርታለች። በ1991 የሶቪየት ህብረት መፈራረስ ደግሞ አሜሪካን ብቸኛዋና ተወዳዳሪ የሌላት ልዕለ ኃያል አድርጓታል። በአጠቃላይ ተቀናቃኞቿ ቻይና በኢኮኖሚ፣ ሩሲያ ደግሞ በወታደራዊ መስክ ሊገዳደሯት ቢሞክሩም አሜሪካ እነዚህን ሁሉ የጥንካሬ ምንጮች አጣምራ የያዘች በመሆኗ መሪነቷ ለረጅም ጊዜ እንደሚቀጥል ይገመታል። የአሜሪካ ስነ ህዝባዊ ተቋማዊ ብልጫ። በስነ ህዝብ ረገድ አሜሪካ በዓለም ሶስተኛ የሆነ የተማረና ምርታማ የሰው ኃይል አላት። በስደት የሚመጡ ዓለም አቀፍ ተሰጥኦዎችን መሳቧ ለእድገቷ ትልቅ አስተዋጽኦ አድርጓል። በተቋሙ ደረጃ ደግሞ የህግ የበላይነት፣ የገበያ ኢኮኖሚና ዲሞክራሲያዊ ስርዓት ከታላቁ የኢኮኖሚ ውድቀት ግሬት ዲፕሬሽን መሰል ቀውሶች በፍጥነት እንድታገግም አስችሏታል። ይህም በሙስናና በአምባገነንነት ከሚሰቃዩ ተቀናቃኞቿ ይለያታል።